السلام عليكم ورحمة الله وبركاته. سلام تنستلين بملاو عالم لاي لمتገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ሰበር አስደሳች ዜና ይዤላችሁ ቀርቤያለሁ። ዛሬ ግንቦት 3 2017 ላይ እንገኛለን። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በመላው ዓለም ላይ ሆናችሁ ወቅታዊ መረጃን እየተከታተላችሁ ምን አዲስ ነገር አለ ብላችሁ የምትጠባበቁ ውድ ኢትዮጵያውያን ዛሬም እጅግ አስደሳቹን መረጃ ይዤላችሁ መጥቻለሁ። ገባ በሉ፣ ላይክ አድርጉት። ዛሬ እርግጠኛ ነኝ ደስታችሁ ሙሉ ይሆናል ማለት ነው። ከሰሞኑ የነበሩ መረጃዎችን የዛሬው የተለየ ነው። ማሻአላህ ተባረከላ። ዛሬ እጅግ በጣም ደስ ብሎኛል። ደስ እንደሚላችሁ ተስፋ አደርጋለሁ። ገባ በሉ። ያው እንግዲህ ጠፍቼ ነበር። ጉዳዩ የስደተኞች ጉዳይ በተለይም ደግሞ ታጠቅ ሚዲያን ይመለከተዋልና እነሆ ታጠቅ ሚዲያ እየተከታተለ ለዜጎች ይጠቅማሉ የሚላቸውን መረጃ ወደ እናንተ ይዞ መምጣቱን ከቀጠለ እነሆ ቀናት ተቆጥረዋል። ከሰሞኑ በየቀኑ እየተከታተለ ዛሬ ደግሞ የተለየ ሰበር ዜና አለኝ። ደስ እንደሚላችሁ ተስፋ አደርጋለሁ። ግንቦት 3 2017 ላይ እንገኛለን። ላይክ አድርጉት ለሌሎችም እንዲደርስ። እንኳን ደስ አላችሁ። ወደ ዋናው መረጃ ልግባላችሁ። በጉጉት እየተጠባበቃችሁ ለነበረው የሳውዲ አረቢያ የምህረት አዋጅ እነሆ በመንግስት ኦፊሻል በሆነ መንገዱ በይፋ ተገልጿል። እንኳን ደስ አላችሁ። ይሄ ብቻ ሳይሆን የተሰጠው የጊዜ ገደብ ደግሞ እጅግ የሚያንበሻብሽ ነው። ገንዘብ የለኝም ለሚሉት እንኳ እየሰሩ ኢቃማቸውን የሚያወጡበት ጊዜ ያለ ይመስላል። ይህ ማለት እየሰራችሁ ክፈሉ አይደለም። ምን ያክል ጊዜ የተሰጠ ይመስላችኋል? 6 ወር። አላሁ አክበር 6 ወር። እስከ 6 ወር ድረስ ዜጎች ረጋ ሰከን ብለው ገንዘባቸውን ጠርቀምቀም አድርገው እንኳን ደስ አላችሁ። ዛሬ የሰው ሀብት ሚኒስቴር በዛሬው ዕለት ቀን ጀምሮ እነሆ ተግባራዊ እንደሚደረግና ለሚቀጥሉት 6 ወር ድረስ ዜጎች ተረጋግጠው ይህንን ከከፊል ወደ ሌላ ከፊል መቀየር እንደሚችሉ የሳውዲ አረቢያ መንግስት ኦፊሻል የሆነ በይፋ መረጃውን ሰጥቷል። ይህም በዚህ አጋጣሚ በሰጠው መግለጫ መሰረት ከዛሬ ጀምሮ ለሚቀጥሉት 6 ወር የሰራተኞችን ከሚፈልጉት ስፖንሰር መቀየር የሚችሉ መሆኑን ገልጾ በተለይም ደግሞ ከማስታወቂያው ቀን በኋላ ከዛሬ ጀምሮ ማለት ነው ስፖንሰሩ ቢበልቅበት ማስተካከል አይቻልም። ይህ ደግሞ የሆነው የሳውዲ አረቢያ መንግስት ይህ ዕድል ተከፍቶልኛል በሚል ብዙ ሰራተኞች ጣጥለው እንዳይወጡ ለማድረግ እነሆ ከዛሬ ጀምሮ ማንኛውም ሰው ከስፖንሰሩ ጋር ተስማምቶ መስራት አለበት። ስፖንሰሩ ነገ ዛሬ ጀምሮ ብላቅ ቢያደርግበት የዚህ ዕድል ተቋዳሽ እንደማይሆን በማወቅ ስህተት እንዳትሰሩ ታጠቅ ያስገነዝባል። የሳውዲ አረቢያ የሰው ሀብት ሚኒስቴር ዛሬ ባወጣው መረጃ መሰረት ይሄ ተግባር ለሚቀጥሉት 6 ወራት ተግባራዊ እንደሚሆንና ዜጎች እጅግ በጣም እንኳን ደስ አላችሁ። በእነዚህ ጊዜያት ውስጥ ብዙ ችግሮችን መቅረፍ የምንችል መሆኑን እየገለጽኩ በተለይም ከዚህ ቀደም በግምት እስከ 60 ቀን 90 ቀን ሊሆን ይችላል ብለን የነበረው ከጠበቅነው በላይ 6 ወር ተሰጥቶናልና ዜጎች እንኳን ደስ አላችሁ። ታጠቅ እጅግ በጣም ተደስቷል። ይህና በተለይም ደግሞ አሁንም በዜጎች ጉዳይ ላይ ያሉ አንዳንድ ችግሮችን ለመፍታት ከሚመለከተው አካል ጋር በአላህ ፈቃድ በነገው ዕለት ታጠቅም ከቆንስላ ከፍተኛ አመራሮች ጋር ጥያቄዎቻችሁን ዜጎች ያሉ ችግሮችን ለማቅረብ ዝግጁ ነኝ። በዚህም
በተደጋጋሚ ከምትሰጡኝ አስተያየቶችና ታጠቅን ከሚገጥሙት ተግዳሮቶች መካከል ብዙዎችን ለማቃለልና ለመፍታት እድል አገኛለሁ ብዬ ተስፋ አደርጋለሁ። በተለይም ደግሞ የማገኛቸውን መረጃዎችና ደግሞ የናንተ ከዜጎች ያሉ ችግሮችን ለሚመለከተው አካል በማቅረብ ችግሮቹ የሚቃለሉበትን ነገሮች ወደ 11 ነጥቦችን እንግዲህ አዘጋጅቻለሁ። ተጨማሪ ምናልባት በዜጎች በኮመንት አሁንም እነዚህን ጥያቄዎች ዜጎች አንገብጋቢ ናቸው ስለዚህ ብትሉና ለሁሉም ህግን በተከተለ መንገዱ አንዳንድ ጊዜ የሚጠየቁ ጥያቄዎች ተግባራዊና የቆንስላው ወይም ኤምባሲው የሚችለውን ህግን ተከትሎ ሊተባበሩን የሚችሉ ሁኔታዎችንና ከሀገሪቱ ህግ አንጻር ነባራዊ የሆነ ወይም ደግሞ ብዙውን ዜጋ ያማከሉ ጥያቄዎች ካሏችሁ እነዚህን ጥያቄዎች በመያዝ ኢንሻአላህ ጥሩ መልስ አገኛለሁ ብዬ ተስፋ አደርጋለሁ። አሁንም ታጠቅ ሚዲያ እየተከታተለ ለናንተ መረጃዎችን የሚያደርስ ሲሆን አሁንም በድጋሜ ዜጎች ከኢትዮጵያ የመጣችሁ ወደ ሳውዲ አረቢያ ሂዳችሁ የማትችሉ ሲሆን 5 ዓመት ሲሞላችሁ ግን በተለያየ አጋጣሚ ወጣችሁ ተመልሳችሁ መንጣት ትችላላችሁ። ነገር ግን ሌላው ድሁልያ የሚባለው ነገር አሁንም ደጋግሜ ምክንያቱም ጥያቄዎቹ ተመሳሳይ ከመሆናቸው አንጻር ደግሜ ልገልጽላችሁ ድሁልያ የሚባለው ነገር አይደለም ጉዳዩ ከኢቃማ ጋር ነው። ስለዚህ በዚያራ የመጣችሁ ዜጎች ኢቃማ ተሰርቶላችሁ ከሆነ እናንተ ህጉ ይመለከታችኋል። ኢቃማ ተሰርቶላችሁ ከሆነ በየትኛውም መንገድ ኑተሎ ነገር ግን እዚህ ኢቃማችሁ ፈርዲ ሆኖ ከተስተካከለላችሁ እናንተ ከአሰሪዎቻችሁ የጠፋችሁ የተበለቀባችሁ ይሄ እድል ይመለከታችኋል። ያለ ግን የገባውበት ድሁልያ አለኝ በሚል የዚህ እድል ተጠቃሚ ትሆናላችሁ ብለው ዜጎች ሊያጭበረብሯችሁ ቢሞክሩ እንዳትታለሉ። አሁንም በድጋሚ ይሰማል 1 2 3 4 5 6 7 8 9 10 ይሰማል አይደል? ብር በአዲሱ ስፖንሰር ወይም ለመክተብ አትስጡ። ብር ከሰጣችሁ ኢቃማው አይወጣም ብላችሁ ያዙት። ምክንያቱም ብሩን ከሰጣችሁ በኋላ እንደገና ጭቅጭቅ ነው የሚሆነው። ምን ማድረግ አለባችሁ? እራሳችሁ መሰደድ አለባችሁ። እናንተ በምታውቁት ዘመድ ኢቃማ ባለው ማንኛውም ሰው መሰደድ ይችላል። ኢቃማው ባያስተካክልላችሁ ብሩን መሳብ ትችላላችሁ። 10,000 7,000 12,000 15,000 20,000 ሰጣችሁ ያንን ሰው ጋር ከምትከራከሩ እድሉ እንዳያመልጣችሁ። ብር አትስጡ። ለአዲስ ስፖንሰርም ሆነ ለድሮውም ሆነ ለመክተብም ሆነ የሚሰጠው ብሩ የታወቀ ነው። አድምጡኝ። 1 2 3 4 5 6 7 8 9 10 ነቅል የምታደርጉ የመጀመሪያ ከሆነ 2,000 ሪያል ብቻ ነው። ሁለተኛ ከሆነ ደግሞ 4,000 ነው። ሶስተኛ ከሆነ 6,000 ነው። ከዛ በላይ 6,000 ነው። ከዛ በላይ አይጨምርም። ነገር ግን ኢቃማው ስላልታደሰ 1,000 ብር ቀራማ። ከዛ ውጭ በየአመቱ 600 ብር እያሰባችሁ ስጡ። 3 ዓመት የሆናችሁ ሰዎች የምትሰጡት 1,800 የማሳደሻ የመንግስት ያለባችሁ ዕዳ አሁንም ስላላሳደሳችሁ 1,000 ብር ቀራማ 2,000 የጀዋዛት ሌላ የለም። አትጠይቁ ስንት ብር ይፈጃል ብላችሁ አትጠይቁ ደጋግማችሁ። ምክንያቱም ግልጽ ነው። በአመት 600 ሪያል ብቻ ይሰማል። ሰምታችሁኛል። ስለዚህ ከዛሬ ጀምሮ እነሆ በሳውዲ አረቢያ ለሚገኙ አሲና ፋጡማዎች በጠለብ ቤት በተለያየ ቦታ ጠፍተው ለሚኖሩ ወገኖች ልጄን እናት አባቶችን አይቼ ልንጣ ለሚሉ እነሆ ለ6 ወር የሳውዲ አረቢያ መንግስት ጀዛከላሁም ኸይር እጅግ በጣም እናመሰግናለን። የሳውዲ አረቢያ መንግስት እድል ሰጥቷችኋል። ይህንን እድል ተጠቅማችሁ ከጥሩ ስፖንሰር ነቅል ከፋላ በማድረግ ሳውዲ አረቢያ መቀመጥ ትችላላችሁ፣ መስራት ትችላላችሁ። ነገር ግን እንደ ታጠቅ አሁንም ተጨማሪ መልእክት ስራ በውጭ ሁር ነው የምፈልግ እያላችሁ ስራ ስለሌለ
ከምትሰሩባቸው ሰዎች ብታደርጉ መጪው ጊዜ አይታወቅምና ይቃማ ይዛችሁ ብትዞሩ እድሳቱ ሲደርስ አይቆይምና ይህንን ግንዛቤ ውስጥ በማስገባት ከምትሰሩባቸው ሰዎች ወደ እነዛ ነቅል ብታደርጉ የተሻለ ነው። ጡጡጡጡጡጡጡጡጡጡ አሲና ፋጡማዎች ሳውዲ አረቢያ ለምትገኙ ይህንን እድል ተጠቀሙበት። ያሉ ችግሮቻችሁን አንዳንዶች ችግሮቻችሁ ይገባኛል ምንም የለንም ምናምን የሚሉትን እነዚህን ደግሞ በአጭር ጊዜ ውስጥ መፍትሄ የሚያገኙበትን መንገድ እንደ ታጠቅ ሚዲያ የበኩሉን ጥረት የሚያደርግ መሆኑን እየገለጽኩ እንኳን ደስ አላችሁ ለማለት እወዳለሁ። ዛሬ ደስ ብሎኛል። ብዙዎች ሀገር ቤት መግባት ፈልገው እናት አባቶቻቸውን ማየት ፈልገው የታመሙ ዘመዶቻቸውን ተሎ ድረሱ ሲባሉ ባሎቻቸው ሂደው ንብረቶቻቸው እየተዘረፉ ለመሄድ ተቸግረው የነበሩ እህቶቻችን ይህንን እድል ተጠቃሚ ሲሆኑ በተለይም ደግሞ ደስ የሚለው ለሚቀጥሉት 6 ወራት ያክል እፎይታ የተሰጠ ነው። ያ ማለት ግን እድሉን ተለተሎ መጠቀም የተሻለ ነው። አሁንም በድጋሜ ጦጦጦጦጦጦጦጦጦጦ ከዛሬ ጀምሮ ከስፖንሰራችሁ ብላቅ የሚደረገው ይሄ ህግ የማይመለከታችሁ መሆኑን የሳውዲ አረቢያ መንግስት አስታውቋል። ስለዚህ ከፊሊያል ተመቸኝም እኔ ጠለብ ነኝ ጥየው ልጥፋ ወደ ሌላ አደርጋለሁ ብትሉ ከዛሬ ጀምሮ ይቃማው የሚበለቅ ሰው የማይስተካከልለት መሆኑን የሳውዲ አረቢያ የሰው ሀብት ሚኒስቴር አስታውቋል። ታጠቅም እነሆ መልእክቱን በመላው ዓለም ላይ ለሚገኙ በተለይም በሳውዲ አረቢያ ለሚገኙ ወገኖቹ በዚህ መንገዱ አድርሷል። አዎ ይሄ ድምፄ አይደለም ሞባይላችሁን ከፍታችሁ ሞባይላችሁን ዘግታችሁ እየሰራችሁ ያላችሁ ዜጎች ራሱ ሳይሰማችሁ እንደማይቀር አልጠራጠርም። ምክንያቱም ድምፄ እጅግ በጣም ከፍ ባለ ሁኔታ እየጮክ ነው እየተናገርኩ ያለሁት። ስለዚህ ስልካችሁ በኪሳችሁ ውስጥ ያለም ሳያንኳኳ አይቀርምና እንኳን ደስ አላችሁ፣ ደስ ብሎኛል። ቀሪ ችግሮቻችሁን ደግሞ ከሚመለከተው አካል ጋር የሚፈቱትን እንዲፈቱ የማድረግ ስራ የሚቀጥል መሆኑን እየገለጽኩ ዛሬ ግንቦት 3 2017 ለሚቀጥሉት 6 ወራት ዜጎች ይህንን እድል እንድትጠቀሙ በድጋሚ እየገለጽኩ የዛሬውን መረጃዬን በዚህ እቋጫለሁ። ቀሪ የዜጎች ችግርና የገጠሟችሁን ተግዳሮቶች እንዴት መፍታት ይቻላል የሚለውን ከሚመለከታቸው አካላት በተለይም በጉዳዩ ቅርበት ካላቸው መክተቦች፣ ሙዓግቦች እንዲሁም የህግ ባለሙያዎች ጋር ታጠቅ እነዚህን ሁኔታ እያጣራ ወደ እናንተ የሚያደርስ ሲሆን አሁንም በድጋሜ ገንዘባችሁን መሰደድ በራሳችሁ ሰው ማድረግ ይኖርባቸዋል። ህገወጥ ደላሎች ድሁልያ ካለው ልሞክር፣ ኢትዮጵያ ደርሰህ ከመጣህ ይቃማው ካለህ እኔ ልሞክርልህ የሚሉ ውሸታሞች ናቸው። ታጠቅን በተከታታይ አድምጡ። እርግጠኛ ሁኔ እነግራችኋለሁ ባላህ ፈቃድ። ስለዚህ እንዳትታለሉ እያልኩ የዛሬውን መረጃዬን በዚሁ ቋጫለሁ። እናንተስ ላይክ አድርጉት። ታጠቅ ምንጊዜም ታጠቅ ሚዲያ የስደተኞች ድምፅ ነው። ስደተኞች ሲደሰቱ ታጠቅም ደስ ይለዋል። እወዳችኋለሁ። ሰላም ሁኑልኝ።